አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃቸው፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያደርግልን። እንዴት ይዟችኋል የሮመዳን ስራ? አብሽሩ በርቱ፣ አላህ ያበርታን። የኢድ እንኳ ቀረብ እያለ ስራ ይበዛል፣ ብቻ አላህ ይገዘን ኢንሻአላህ። እና እስኪ ውዶችዬ ላስቸግራችሁ ከይቅርታ ጋር እኔ ሰዎች ጋር 1 ዓመት ሆኖኛል እነሱ ጋራ። ግን አሁን እነሱ ደግሞ ጦለብ ልናመጣ ነው፣ ወይንም ደግሞ አንቺ ፓስፖርት ካለሽ በየመን ሂጂና እናንጣሽ ወይም እህትሽን አንጭልን ነው የሚሉኝ። ካልሆነልሽ ደግሞ ሌላ እንገድማለን እያሉኝ ነውና እኔ እንግዲህ ፓስፖርት ነበረኝ ይሆን ባለፈው ገድሜ አውጥቼ ማለት ነው ይሆን ነበረኝ። እኔ ግን በየመን መሄድ አልፈልግም። የሰራሁትን ሰርቼ ወደ ሀገሬ የመጨረሻ መግባት ነው የምፈልገው፣ ሀገሩም ስላበቃበት እና እህቴ ወደ ኢትዮጵያ ከሄደ 7 ዓመት ሆኗን ነበረ ማለት ነው። ግማሾቹም አሁን መምጣት አትችልም አሸራ ይመልሳታል። ግማሾቹም ደግሞ ሰው ስጠይቅ በመጀመሪያ ሳዑዲ አረቢያ የገባው በህጋዊ ከሆነ መምጣት ትችላለህ እያሉኝ ነበርና እስኪ ያመጣችሁም ካላችሁ የምታውቁም ካላችሁ አሳውቁኝ በኮሜንት ከይቅርታ ጋር ውዶችዬ። ላስቸግራችሁ ላይክ አድርጉት እስኪ ለሰዎች ተደራሽ እንዲሆን እላችኋለሁ። ጥያቄ እና ሰላም ሁኑልኝ በያላችሁበት አላህ ይጠብቃችሁ።